እንደተጠናቀቀ እንደሚገቡ ገዝተው ኮንትራት ገብቷል ስለዚህ በዚህ በኩል ብዙ ስራ ይሰራል ያው በቅርቡ ተሰምቶ ከሆነ የዓለም ባንክ ይሄ ሁሉ ኢኒሺዬቲቭ ተቀብሎት ቅሊንጦ በሚባል አካባቢ አዲስ አበባ አካባቢ ነው $250 ሚሊዮን ለአዲስ ኢንዱስትሪ ዞን ግንባታ ፈቅዶ አሁን አፕሩቭድ ሆኖ ወደ ተግባር ለመሄድ እንቅስቃሴ እየተደረገ ነውና በርግጥ እንደተባለው ይሄ የ2015 2025 እንደ አውሮፓ አቆጣጠር ኢትዮጵያ በእርግጠኝነት ወደ መካከለኛ ገቢ ካላቸው ሀገራት ተርታ እንደምትሰለፍ እስካሁን ያለው አፈጻጸምና ወደፊት ደግሞ የተያዘው እቅድ ጥሩ አመላካች ነው ማለት ይቻላል በጣም ቆንጆ ነው መንግስት የውጭ ባለሀብቶች ለመሳብ ብዙ ጥረት ሲያደርግ ቆይቷል እርሶን ጨምሮ በከፍተኛ መንግስት ኃላፊዎች የሚመራ ቡድን በኤዥያ በአውሮፓ በአሜሪካ መካከለኛው ምስራቅም እየዞሩ ኢንቨስትመንት ለመሳብ ጥረት አድርጋችኋል የተገኘው ውጤት በአጠቃላይ አሁን ለምሳሌ ኤችኤንኤም ሲገልጹን ቆይቷል ሌሎች ትላልቅ እነዚህ የምዕራብ ዓለም በተለይ እንዴት ነው እስካሁን ድረስ ለምን አልገቡም ምንድነው ስጋታቸው ሌላው የአሜሪካው ጀነራል ኤሌክትሪክ የሚባለው ይገባል ተብሎ ነበር ምን ላይ ደረሰ ጥሩ በነገራችን ላይ እንደተባለው መንግስት በዚህ በውጭ ኢንቨስትመንት ማስፋፋት በትክክል ያምንበታል ይሄን በማድረግ የውጭ ቴክኖሎጂ ለማሸጋገር እንደዚሁም የውጭ ካፒታል ሀገር ውስጥ ገብቶ የዚህ የካፒታል አኩሙሌሽን እንዲኖር እና ምርታማነትን ለመጨመር የማኔጅመንት ችሎታ ለማሳደግ የውጭ ኢንቨስትመንት ክሪቲካል ነው ስለዚህ መንግስት በሁሉም ሀገሮች ከሁሉም የተለያዩ ሀገራት ኢንቨስትመንት ለመሳብ ጥረት እያደረገ ነው ውጤታማም ይሆናል እንደተባለው አብዛኛው ከኤዥያ በብዛት ከተርኪ ከህንድ ከሌሎች የኤዥያ ሀገሮች ከቻይና እንደዚሁ እየመጡ ናቸው ይሄም ማለት ግን ከአውሮፓም እየመጡ ናቸው እየመጡ አይደሉም የሚል ድምዳሜ የለንም እየመጡ ናቸው አሁን ለምሳሌ በግልጽ ሊነሱ የሚችሉ ትላልቅ ኢንቨስተሮች ዲያጆ የሚባለው የእንግሊዝ ኩባንያ ትልቅ ኩባንያ ነው ገብቶ ስራ ጀምሯል ሄኒከን የሚባል የቢራ ሁለት የቢራ ፋብሪካዎች ፕራይቬታይዝድ ሆነው ወደ ተግባር ገብቷል እያስፋፋም ይገኛል አዳዲስ ኤስታብሊሽመንትም እየፈጠረ ነው እንደዚሁ ብዙ ዩኒሊቨር የሚባለው ትልቅ ታዋቂ ኩባንያ ዓለም አቀፍ የሆነ የእንግሊዝ ኩባንያ ኦሬዲ ስራ ውስጥ ገብቷል ስለዚህ አውሮፓውያንም እየገቡ ናቸው ለማለት ነው እና በተለይ ደግሞ አሁን እንዲያውም ኢትዮጵያ ካላት አሁን ጥሩ ተሰሚነትና ታዋቂነት ዓለም አቀፍ ካላት ታዋቂነት በርካታ ጠንካራ እና ታዋቂ ባለሀብቶች እየገቡ ናቸው ከሁሉም ቦታ ኢቨን ከአሜሪካ እንደተባለው እየገቡ ናቸው አሁን በቅርቡ የዚህ የኢነርጂ ኢንቨስትመንት በስፋት ኢትዮጵያ እንዲገቡ አሜሪካ መንግስትም ድጋፍ አድርጎላቸው በርካታ ባለሀብቶች በጂኦተርማል ኢንቨስትመንት እየመጡ ናቸው የናሽናል ማነው ኤሌክትሮኒክስ እየገባ ነው ስለዚህ ኢትዮጵያ አካሄድ ጥሩ የሚያሰኘው እንዲሁ ከአንድ ሀገር ጋር የተለጠፈ ነገር አይደለም ከሁሉም ሀገራት ካለም ፖሊሲ
የውጭ ጉዳይ ፖሊሲ መሰረት ያደረገ ከሁሉም አገራት በጋራ መስራት የሚል እንትን ስለሆነ ከአፍሪካ ሀገርም አሉ ኢንቨስት የሚያደርጉ ታዋቂ ባለሀብቶች አሁን ናይጄሪያ የሚታወቁ ባለሀብት በከፍተኛ የሲሚንቶ ፋብሪካ በዓለም ታዋቂ የሆነ ባለሀብት ገብቶ ኢንቨስት ያደረገ ነው። ስለዚህ የኛ ልዩ የሚያደርገው እንደዚሁ ከአንድ የተያዘ ሳይሆን ከሁሉም በጋራ ልማትና ጋራ ጥቅም መሰረት ያደረገ ግንኙነት የውጭ ጉዳይ ፖሊሲያችን ይህን የሚገልጽ ስለሆነ በዚህ መሰረት ነው ይሄን ያለው። እዚህ ላይ ምናልባት የኛ ባለሀብት ገና ያላደገ ከመሆኑ አንፃር እንደዚህ መቼም አሁን ያለው ሁኔታ በጣም አመቺ ነው። ብዙ ባለሀብቶችም ይገባሉ እንዳሉትም እና ምናልባት የመንግስት ፍላጎት እንግዲህ የሀገር ውስጥ ባለሀብት እንዲያድግ ነውና አሁን ያለው ትሬንድ አካሄድ ግን ምናልባት ሊቀጭጩ ይችላል ወይስ ሌላ መንግስት ያሰበው ነገር አለ ግራ መንገዱ? ጥሩ ባይዞ ጥሩ ጥያቄ ነው። እንግዲህ በመንግስት በእኛ የልማት ስትራቴጂ የውጭ ኢንቨስትመንት እና የሀገር ውስጥ ኢንቨስትመንት ሁለቱም የማይተካኩ ሁለቱም በጣም አስፈላጊ የሆኑ የኢንቨስትመንት ዘርፎች መሆናቸው በግልጽ ያስቀምጣል። የውጭ ኢንቨስትመንት ለብቻው ወይም የሀገር ውስጥ ኢንቨስትመንት ለብቻው ጥቅም የለውም። የሁለቱ የየራሳቸው ልዩ ጥቅም ስላላቸው የሁለቱን ኢንቴግሬሽን ነው። ይሄ ጠቃሚ ነው ብሎ ያምናል። ስለዚህ መንግስት የውጭ እንግዲህ ለውጭ የምናደርገው ለመሳብ ነው፣ ምቹ ሁኔታ ለመፍጠር። የሀገር ውስጥ ባለሀብት ግን ደግፈን ነው ወደዛ የምናደርሳቸው። ይህን ለማድረግ መንግስት የተለያዩ ኢንስቲትዩሽንስ አቋቁሟል፣ ተቋማት ኢንዱስትሪን ለመደገፍ ማለት ነው። እና እነዚህ ኢንስቲትዩሽንስ ለምሳሌ እኛ በጨርቃ ጨርቅ ለሚመጣ የውጭ ኢንቨስተር ከማመቻቸት ሌላ ብዙ የምንደግፈው ነገር የለም። የሀገር ውስጥ ባለሀብት ከሆነ ግን ብዙ እንደግፋል። እንግዲህ ለምሳሌ የጨርቃ ጨርቅ ኢንዱስትሪ ልማት ኢንስቲትዩት የሚባል አለ፣ የቆዳ ኢንዱስትሪ ልማት ኢንስቲትዩት የሚባል አለ፣ የብረታ ብረት ኢንዱስትሪ ልማት ኢንስቲትዩት የሚባል አለ፣ የምግብና ፋርማሲቲካልስ። እነዚህ ኢንስቲትዩትስ በመሰረቱ የተቋቋሙት እርግጥ ኢንዱስትሪያቸውን ለማስፋፋት የሪሰርችና የኮንሰልታንሲ ስራ የሚሰሩ ቢሆንም በአብዛኛው ግን የሀገር ውስጥ ባለሀብት ለመደገፍ ነው። ስለዚህ በማሰልጠን ድጋፍ በመስጠት የሀገር ውስጥ ባለሀብት በተለይ ደግሞ ጥቃቅንና አነስተኛዎች፣ መካከለኛ ኢንዱስትሪዎች ድጋፍ አግኝተው ተወዳዳሪ ሆነው እንዲቀጥሉ ያልተቆጠበ ስራ እየተሰራ ነው። ስለዚህ የኛ ኢኮኖሚ ደግሞ ለየት የሚያደርገው ብሮድ ቤዝድ ነው፣ ሰፊ መሰረት ያለው ሆኖ ብዙ ተጠቃሚ ያለው የኢንዱስትሪ ልማት ወይም የአጠቃላይ የኢኮኖሚ ልማት ስትራቴጂ። ስለዚህ እርግጥ እንደተባለው የሀገር ውስጥ ባለሀብት እኩል እንዲራመድ ሰፊ ስራዎች እየተሰሩ ናቸው። እውነትም ሀገር ውስጥ ባለሀብት ተሳትፎ አስደሳች ነው። ከማንኛውም ታዳጊ ሀገር ባልተለየ ወይም በተሻለ ማለት ነው። ተሳትፎው የተሻለ ነው። አንዳንድ ጊዜ ለውጮቹ የሚገርም ነው። ይሄ ኢንቨስትመንት ማን ነው የማን ነው ሲባል ኢትዮጵያዊ ባለ ሀብት ኢንቨስትመንት ነው ሲባል ለማመን ይቸግራቸዋል የውጮቹ ማለት ነው። ስለዚህ በጨርቃ ጨርቅ፣ በቆዳ ኢንዱስትሪ ለምሳሌ አብዛኛዎቹ የኛ ታነሪስ በሀገር ውስጥ ባለሀብት የሚካሄዱ ናቸው። አብዛኛዎቹ እንግዲህ የስፌት ፋብሪካዎች ኦፍ ኮርስ መካከለኛ ደረጃ ያላቸው የሀገር ውስጥ ባለሀብቶች ናቸው። በፉድ ኢንዱስትሪ ያሉ ባለሀብቶች በርካታ ናቸው። በብረታ ብረት ኢንዱስትሪ በርካታ፣ በፕላስቲክ እነዚህ ኢንዱስትሪዎች እየተሳተፉ ናቸው።
ዞሮ ግን ተሳትፎ ግን ወደ ኋላ እንዳይሆን በቀጣይ ያድግ እንዲሄድ ልዩ ፕሮግራም ሁሉ ይዘን መንቀሳቀስ እንዳለብን ታምኖ የሀገር ውስጥ ባለሀብት እንግዲህ እንደሚታወቀው የሀገራችን ባለሀብት በህንጻ ስራ አሁን እነዚህ ትላልቅ ህንጻዎች ይሰራሉ። ይሄ ጥሩ ነው። ለምንድን ነው ህንጻ የሚሰሩት? ሀብት አላቸው፣ ገንዘብ አላቸው። ህንጻ ሰርቶ ማከራየት ትልቅ ስራ ነው። ነገር ግን ቀጣይ የሚሆነውና እንትን ወደ ኢንዱስትሪ ወደ ማኒፋክቸር ኢንዱስትሪ ሲሄዱ ነው የሚል እምነት አለ። በኮንስትራክሽን ኢንዱስትሪ በብዛት አሉ። እነዚህ ወደ ኢንዱስትሪ ለማስገባት የተለየ እቅድ ይዘን ለመንቀሳቀስ ጀምረናል። እንደዛን እሱ ትልቅ ጅምር ነው፣ ቆንጆ ነው። ግን አሁንም ምናልባት እነዚህ በማከፋፈያ አካባቢ ያሉ ነጋዴዎች ግን መንግስት ምናልባት የራስ ምታት የሚሆንበት ሁኔታ ያለ ይመስላል። ሁሌም ዋጋ እየጨመሩ ተጠቃሚውን የማበሳጨት ነገር አለ። እንዳውም ነፍሳቸው የማረውና ክቡር ጠቅላይ ሚኒስትር መለስ ምናልባት ከውጭ ትላልቅ እንደነ ዋልማርት የሚባሉት አይነቶች ማስገባት ምናልባት ሊያስፈልግ ነው ብለው የተናገሩበት ሁኔታ ነበር። አሁን ተሻሽሏል ይሄ ሁኔታ ወይስ ነው ዋልማርት አይነቱ ሊገው እየተዘጋጁ ነው? አሁን በነገራችን ላይ የዋልማርት አይነት አደረጃጀት ተፈጥሯል። ኦሬዲ ስራ ጀምሯል። ስለዚህ ምንድነው ይሄ የንግድ ስርዓቱን ለማረጋጋት እና በይበልጥ ደግሞ ከውጭ በማስመጣት እንደ ድሮ ኢጂጂሲ ብለን ስናስበው እንደነበረ አይነት ቅርታ ለማበረታታት እና እቃ በብዛት በማምጣት እነዚህ ቸርቻሪዎችን በጅምላ ለነሱ ለማቅረብ ኦሬዲ አዲስ አበባ እንዲሞከር ተደርጎ በቅርቡ ስራ ጀምሯል። ስለዚህ ይሄን እንደዚህ አይነት ተቋም መኖሩ እርግጥ ይሄም ስንል ነጋዴዎችን አስመጪዎችም ይኖራሉ። ስለዚህ መንግስት የሬጉሌት የማድረግ እንትን ሮል ይኖራል እና ደግሞ በሂደት ዲሲፕሊን እያደረገ ይህን ራዕይ እየተከተሉ ወደዚህ አቅጣጫ እንዲመጡ የማድረግ ስትራቴጂ ተጀምሯል። እርግጠኛ ነኝ በጊዜ ውስጥ እየተሻሻለ ይመጣል ብለን ተስፋ እናደርጋለን። እሺ እንግዲህ አንድ የውጭ ባለሀብት ኢትዮጵያ ውስጥ ኢንቨስት ማድረግ ሲፈልግ ብዙ ውጣ ውረዶች ያሉ ይመስላል ወይም ይባላል። ለምሳሌ ከፌደራል መንግስት መስሪያ ቤቶች ይጀምራል፣ ከዛም ወደ ክልሎች እንደዛ ነው ወይስ ቀጥ ያለ አሰራር አለ? ለምሳሌ በክልል በሆነ ክልል ኢንቨስት ማድረግ የሚፈልግ የውጭ ባለሀብት እንዴት ነው አሰራሩ? አሰራሩ እንግዲህ የውጭ ኢንቨስትመንት በሚመለከት ምዝገባው አንድ ቦታ ነው። እሱም የኢትዮጵያ ኢንቨስትመንት ፌዴራል ኢንቨስትመንት ኤጀንሲ ነው። ፌዴራል ኢንቨስትመንት ኤጀንሲ የውጭ ባለሀብትን ያስተናግዳል። ሌላ ቦታ እንደዚህ አይነት ስርዓት ያለው የለም። እዛ ውስጥ ነው የሚካሄደው። አንደኛ ኢንቨስትመንት ፈቃድ ይሰጣል፣ ሁለተኛ ኩባንያው ሬጂስተርድ ይሆናል፣ ሶስተኛው የስራ ፈቃድ የምን እንደዚህ እዛው ይሰጣል። አንድ ማዕከል አገልግሎት ይሰራል። አሁን አብዛኛዎቹ አሁን አገልግሎቶች ወደ አንድ ለማምጣት ተሞክሯል። በተለይ አሁን በተደረገው የመዋቅር ማሻሻያ ወደ አንድ ተሰብስቧል። ነገር ግን አንድ ብቻ ወይም አንድ ወይም ሁለት አክቲቪቲ ብቻ ናቸው ቢቀሩት፣ እሱም መሬት ነው። መሬት እንግዲህ አሁን በኢንዱስትሪ ዞን በምን እያል እየሄድንበት ነው። ግን ከኢንዱስትሪ ዞን ውጭ ግን መሬት ያው የሚሰጠው የክልል ቢሮዎች ናቸው ወይም ክልሎች ናቸው። ስለዚህ ባለሀብቱ የሚፈልግበት የኢንቨስትመንት የሚፈጽምበት ቦታ ከመረጠ በኋላ የኢንቨስትመንት ኦፊስ ከባለሀብቱ ጋር ሆኖ ያንን የጠየቀው መሬት እንዲያገኝ አብሮ ክትትል እያደረገ ይፈጽማል ማለት ነው።
ስለዚህ እንደተባለው የተለያዩ ኦፊስ እንዲሄድ የሚያንከራትት አካሄድ ለማሳነስ ጥረት ተደርጓል። ስለዚህ መሬት ሲፈለግ ነው ኦፍ ኮርስ ያለ መሬት የሚሆን ነገር የለም። አዲስ አበባም ከሆነ አዲስ አበባ መስተዳድር ነው። አዲስ አበባ ውጭም ከሆነ ወይም ኦሮሚያ ነው፣ ሌሎች ክልሎች ናቸው። ስለዚህ እቺ ብቻ ናት እንግዲህ ይሄም ቢሆን ከኢንቨስትመንትና የተመረጠው ክልል በጋራ ሆነው የሚሰሩበት ሁኔታ እየተመቻቸ ነው። እንግዲህ ከሱ ጋር ለምሳሌ በቅርቡ አዲስ አበባ እና የኦሮሚያ ፊንፊኔ ዙሪያ የሆነ የጋራ ማስተር ፕላን አውጥተው በውይይት ላይ እንዳሉ አንዳንድ ነውጥ ተፈጥሮ ነበር። ያው አሁን ሰላም ተፈጥሯል፣ እሱ ችግር አይደለም። ግን ለወደፊት ይሄ ችግር እንደገና እየተንከባለለ ይሄዳል ማለት ነው። ምን መፍትሄ ይኖረዋል? ለምሳሌ አዲስ አበባ መሬት እንግዲህ አይጨምርም። ምን ፈልገው ኢንዱስትሪያላይዜሽን ደግሞ ሊረጋገጥ የግድ መስፋት አለበት። አሁን በክልሎች መካከል መሳሳብ ጉዳይ ከተፈጠረ መፍትሄው ምን ሊሆን ነው በመንግስት በኩል? በእርግጥ ይሄ ችግር ሆኖ አይደለም። ይሄ ደግሞ የእድገት አመላካች ነው። አዲስ አበባ በዙሪያ ካሉት አካባቢዎች ወይም መስተዳድር ወይም ቦታዎች ኦሮሚያ ካሉት ዞኖች የልማት ዞኖች መተሳሰሯ ለአዲስ አበባ ጥቅም ነው። በይበልጥ ደግሞ ለአካባቢው በጣም ጠቃሚ ነው። ትስስር ይፈልጋል። ሄዶ እዛ ቦርደር መቆም የለበትም፣ መተሳሰር አለበት። ይሄ እንግዲህ በአንዳንድ ተቃዋሚዎች ተቃውሞ የደረሰው እርግጥ ተቃውሞ የሚፈጥር ሁና ጉዳይ ሆነ አይደለም፣ ግን ሌላ ትርጉም በመስጠት የተፈጠረ ሁኔታ የውዥንብር ሁኔታ ነው እንጂ እርግጥ በመሰረቱ ይሄ ለአካባቢው ልማትና ለአጠቃላይ ለሀገር ልማት ጠቃሚ የሆነ አካሄድ ነው። ይሄ አካሄድም በእኔ አመለካከት የሚቆም ነገር አይደለም፣ ይቀጥላል። እንኳን ከዛ አካባቢ ከሌሎች ክልሎችም ሄዶ የማሳሰር ጉዳይ ይኖራል፣ የሚፈለግም ነው። ምክንያቱም እኛ እያየን ያለ ነው አንድ ኢኮኖሚክ ስፔስ ነው። ሀገሪቷ አንድ ኢኮኖሚክ ስፔስ ኖራት እና ደግሞ በክልሎች የተሳሰረ በጥቅምና በኢኮኖሚ የተሳሰረ ሁኔታ እንዲፈጠር ነው የሚፈልገው። ለምሳሌ ይሄ ባቡር ዝርጋታ ክልሎችን አቋርጦ ይሄዳል። ስለዚህ አጠቃላይ እነዚህ ሁሉ ክልሎች አንድ የሚያደርግ አካሄድ ነው። ስለዚህ ይሄ በቀጣይ ያጠናክር ነው የምንሄድ ጉዳይ እንጂ የሚቆም አይደለም ለማለት ነው። እሺ፣ አመሰግናለሁ። መንግስት በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በኢንቨስትመንት እንዲሳተፉ ከፍተኛ ጥረት ሲያደርግ ቆይቷል፣ በጣም ለብዙ አመታት ያህል። ይሄ ጥረት ግን ተሳክቷል ወይ? የሚፈለገው ያህል ውጤት ተገኝቷል? መንግስትስ ምን ድጋፍ መስጠት ይችላል? በተለይ በፋይናንስ አንጻር ውጭ የሚኖረው መንግስት እንደሚያስበው ምናልባት ብዙ ሀብታሞች ላይኖሩ ይችላሉ እና ብድርና የመሳሰሉ ድጋፎች እንዴት ነው? ኦኬ፣ እንግዲህ ያው የእርስዎ ምክርም? እሺ፣ መንግስት በነገራችን ላይ ውጭ ያሉ ወገኖች ማለት ነው፣ ውጭ ሀገር የሚኖሩ ኢትዮጵያውያን የትም አውሮፓም አሜሪካም ሌላም ባሉበት አካባቢ ያው ትምህርት፣ ልምድ፣ እውቀት የያዙ ናቸው። እንግዲህ በዚህ ጉዳይ ላይ ውጭ ያሉት ኢትዮጵያውያን ወደ ሀገራቸው መጥተው ሀገራቸው ልማት አስተዋጽኦ እንዲያደርጉ የተለያየ ጥረቶች ተደርጓል። ማደፋፈሪያም ማበረታቻም ሲደረጉ ቆይተዋል። ይሄ እንደ ሀገር ውስጥ ባለሀብት እንዲቆጠሩም ተደርገዋል። የሌላ ሀገር ፓስፖርት ቢኖራቸውም እንደ ሀገር ውስጥ ባለሀብት እንዲቆጠሩ የተደረገ
ህግ አለ። ይህን የሚያበረታታ ደግሞ ውጭ ጉዳይ ኦፊስ ተከፍቶ ጥረቶች እየተደረጉ ናቸው። ውጤቶቹም እየተገኙ ናቸው። ነገር ግን ከዚህ በላይ ሊገኝ ይችላል ብዬ አምናለሁ። አሁን መንግስትም ይህን ለማደፋፈር ጥረቶች እየተደረጉ ናቸው። አዳዲስ የህጉም እንዲለወጥ እንዲሻሻል የተደረጉ ሁኔታዎች አሉ። ስለዚህ አሁንም ቢሆን እስካሁን ያለው ሁኔታ ብዙ ጠንካራ ኢትዮጵያውያን አሁን ውጤታማ የሆኑ ምልክቶች እየታዩ ናቸው። ብዙዎቹ ቢዝነስ